የእግዚአብሔር ስም የተባረከ ይሁን። በዚህ ማለዳ ላይ የእግዚአብሔርን ቃል እንከፋፈላለን፣ የእግዚአብሔርን ቃል እንማራለን። ከአንድ ስፍራ የእግዚአብሔርን ቃል አነብና አጭር ጸሎት እናደርጋለን። አንደኛ ዮሐንስ መልእክት ላይ ምዕራፍ 1 ቁጥር 1 ጀምሮ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። አንገቶቻችንን ዝቅ አድርገን እንጸልያለን። ቅዱስና የተፈራ አምላካችን አባታችን ሆይ እናመሰግንሃለን። በዚህ ረፋዱ ላይ ዛሬም ለመንፈሳችን የምትናገረው ሐሳብ ስላለ ጌታ ሆይ ለሚመጣው መንግሥት ብቁ ልታደርገን አቤቱ ጌታ እግዚአብሔር ሆይ ዛሬም ከትላንት ይልቅ ራስህን ልትገልጥልን፣ ከትላንት ይልቅ ወደ ራስህ ልታቀርበን በቃልህ ወደ እኛ ስለምትመጣ በቃል ውስጥ ስለምትገለጥ በቃል ውስጥ ሐሳብህን ስለምትገልጥ ጌታ ሆይ የቃልህ እውነት ልባችንን፣ ነፍሳችንን፣ መንፈሳችንን ጠርቆ እንዲይዝ ጌታ ሆይ እኔ የምነግራችሁ ቃል መንፈስም ሕይወትም ነው እንደሚል መንፈስና ሕይወት በመካከላችን እንዲንሸራሸሩ በኢየሱስ ስም እንጸልያለን። የምንሰማው ቃል ለጥቅማችን እግዚአብሔር ሆይ የከንፈር ቃል ለሰልፍ ለኃይል እንዲሁም ለተግሳጽ ይጠቅማል እንደሚል አቤቱ ጌታ እግዚአብሔር ሆይ ያንተ የከንፈር ቃል እንዲመጣልን ከብዙ ሺህ ዓመት በፊት የተጻፈውን ቃልህን እግዚአብሔር ሆይ መንፈስህ ስለማያረጅ ያው በተጻፈበት መንፈስ ለእኛም እንድትገልጥልን መንፈስ ቅዱስ ከዚህ ሰዓት ጀምሮ እኔንም ጉባኤውንም እንድትቆጣጠር በኢየሱስ ስም እንጸልያለን። እግዚአብሔር ሆይ የጠላት እጅ የተሰበሰበ ይሁን። መንፈሳዊ ድንቁርና በኢየሱስ ስም የተመታ ይሁን። ቃሉን እንዳናስተውል፣ ቃሉን እንዳንረዳ በአዚም በድንዛዜ በተለያየ መንገድ ወደ ሕይወታችን የሚላክ የክፉ የጨለማ መንፈስ በኢየሱስ ስም የታሰረ ይሁን። የአጋንንት ኃይል በኢየሱስ ስም የተመታ ይሁን። እርኩሳን መናፍስቶች በኢየሱስ ስም የተቀጡ ይሁኑ። በዚህ ሰዓት የሚሰሩ ኃይላት፣ ስልጣናት ዙፋናቸው የተገለበጠ ይሁን። እኛ ተቀምጠን ስንሰማ ዙፋናቸው የተገለበጠ ይሁን። ከእግዚአብሔር ቃል እውነት የተነሳ በኢየሱስ ክርስቶስ ስም ውሸታቸው፣ ሐሰታቸው እግዚአብሔር ሆይ ፈቃዳቸው ሁሉ በኢየሱስ ስም የተገለበጠ እንዲሆን እንጸልያለን። ይሄን አካባቢ ይሄን ጉባኤ መንግስት እንዲገዛ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ በዚህ ሰዓት ቤተክርስቲያን እያበራች ነው ያለችው። በኢየሱስ ስም ጨለማ እንዲገፈፍ እንጸልያለን። ብርሃንም በጨለማው ላይ በራ፣ ጨለማውን ብርሃኑን አላሸነፈውም እንደሚል ጌታ ሆይ ብርሃንን እንዲበራ በኢየሱስ ስም እንጸልያለን። የቃል ብርሃን በኢየሱስ ስም ይለቀቅ፣ በኢየሱስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። ጌታ ቢፈቅድ ይሄንን ሳምንት እና የሚቀጥለውን ሳምንት መንፈሳዊ ህብረት ወይም ስፒሪቹዋል ፌሎሺፕ በሚል እግዚአብሔርን ቃል እንማራለን። እዚህ ክፍል ላይ ያነበብኩላችሁ አንደኛ ዮሐንስ ላይ ያለ ሐሳብ ነው። ምዕራፍ 1 ጀምሮ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችን የዳሰሱትንም እናወራለን። ሕይወት ተገለጠ፣ አይተነውማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወትን እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ይህንን ማን ነው የሚናገረው? ሽማግሌ ዮሐንስ። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል ዮሐንስ። እዚህ ላይ የሚነግራቸው በዛ ስፍራ ላሉ አማኞች ምንድን ነው የሚላቸው? ኅብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ስለዚህ እኛ ደግሞ ልንነጋገር ያለው ምንድነው? ስለ መንፈሳዊ ህብረት ነው እያወራን ያለ ነው።
ስለዚህ እንግዲህ መንፈሳዊ ህብረት የሚያስብለው ምንድነው? ከዮሐንስ መልእክት አንፃር መንፈሳዊ የሚያስብለው ነገር ምንድነው? እንዳው ጴንጤዎች ብቻ ስለተሰበሰብን ነው ወይ? አማኞች ስለተሰበሰቡ ነው ወይ? ውስጡ ያለው ነገር ምንድነው? መንፈሳዊ የሚያስብለው ቫልዩ ምንድነው? እዚህ ላይ ዮሐንስ በደንብ አድርጎ ይናገራል። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ትልቁ ፖይንት ምንድነው? መንፈሳዊ ህብረት የሚያስብለው በርዕሳችን ላይ ያስቀመጥነው ምንድነው? ይህን ህብረት መንፈሳዊ የሚያሰኘው አብና ወልድ መገኘታቸው ነው። አብና ወልድ መገኘታቸው ነው። እኛ አይደለንም መንፈሳዊ የምናስብለው። አብና ወልድ በዚህ ህብረት ውስጥ በመገኘታቸው ዲቫይኒክ እንደሆነ እግዚአብሔር ቃል በዚህ ስፍራ ያስቀምጣልና ዮሐንስ ይጋብዛቸዋል። ከአብ ዘንድ የነበረው ለኛም የተገለጠውን የዘላለምን ህይወት እናወራላችኋለን፣ እናንተ ደግሞ ከእኛ ጋር ህብረትን እንድታደርጉ ብሎ ኢንቫይት ያደርጋቸዋል። ኢንቫይት ነው የሚያደርጋቸው። ወዴት? ወደ እነሱ ጉባኤ። ስለዚህ ዮሐንስ እዛ ስፍራ ላይ ሲናገር ደግሞ ስለ ጉባኤው ይገልጣል። ጉባኤው የአብና የወልድ የመገኘት ሚስጥር ነው ያለው በውስጡ። አብና ወልድ ያሉበት ነው ይሄ ጉባኤ። ወደዚህ ጉባኤ ነው የምላችሁ ነው የሚለው። ይሄ መንፈሳዊ ህብረት የሚለው ኮይኖኒያ የሚል የግሪክ ቃል ይዛል። ኮይኖኒያ ማለት ለአንድ ዓላማ በአንድ ሐሳብ ላይ ሼር ማድረግ ማለት ነው። እና ይሄ አንደኛ ዮሐንስ ወንጌል በደንብ አድርጎ ይገልጸዋል። ምንድነው በዚህ ስፍራ ሼር የሚያደርጉት? ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ስለዚህ ወደዚህ ህብረት ኑ ይላቸዋል። ለምሳሌ በማዕድ ህብረት እናደርጋለን አይደል? መካከለኛው ነገር በመካከላችን ምንድነው ካልን የምንመገበውን ማዕድ ነው በህብረት የምንቆርሰው። ህብረት ካደረግን በአንድ ነገር ላይ ነው ህብረት የምናደርገው። በዚህ ክፍል ላይም ከአብ ጋር ከወልድ ጋር ህብረት ካለን ምንድነው ሼር የምናደርገው? ከክፍሉ ላይ ስንመለከት ዮሐንስ እዚህ ላይ የሚገልጠው አንድ ነገር ሼር እንደሚያደርጉ ይነግራቸዋል። እሱም ሼር የሚያደርጉት ህይወት እንደሆነ። ክብር ለእግዚአብሔር ይሁን። ይሄንን ህይወት ነው ተካፈሉ የሚላቸው። ሲጀምር ራሱ ምንድነው የሚለው? ስለ ህይወት ቃል ከመጀመሪያ የነበረውን የሰማነውን በዓይናችን ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን ሲል ያየነውን የተመለከትነውን በእጆቻችን የዳሰስነውን ብሎ ዮሐንስ ሲናገር፣ ዮሐንስ በዛ ጊዜ የመጨረሻው ሐዋርያ ነው። ሁሉ ሐዋርያቶች አልቀው የመጨረሻው ሐዋርያ የመጨረሻውን መልእክቱን ሲናገር ያየነውን የተመለከትነውን የነካነውን የዳሰስነውን ሲል እሱ የበጉ ሐዋርያ ነው። ከክርስቶስ ጋር ሲወጣ ሲገባ የነበረ ስለሆነ ነው። ያን ህይወት ምን ብለነዋል? ነክተነዋል፣ አይተነዋል፣ ዳሰነዋል እያለ ነው በዚህ ስፍራ የሚናገረው እና ህይወት ተገልጧል። ስለዚህ ሼር እንድታደርጉ የምንፈልገው ይሄን የዘላለምን ህይወት ሼር እንድታደርጉ ወደኛ ህብረት እንጠራቸዋለን። አሁን ብትጠየቁኝ ምንድነው ህብረት የምታደርጉት ቢባል ምንድነው የምንለው? እንደ አማኝ ምንድነው በምን ጉዳይ ነው ህብረት የምናደርገው? ሼር ካምፓኒ ነው? የሆነ ገንዘብ አዋተን ነው በዚህ ስፍራ ያለ ነው? ምንድነው ያዋጣ ነው? ወይም ደግሞ የጋራ ኮመን ዲኖሚኔተራችን ምንድነው በዚህ ስፍራ? ብዙ ህብረቶች እኮ አሉ። ብዙ ዩኒየኖች አሉ እኮ። ሰዎች በአንድ ጉዳይ በአንድ ዓላማ ላይ ይሰባሰባሉ። የተለያየ ዓላማ ይሰበስባቸዋል። እዚህ ስፍራ ላይ ግን ዮሐንስ መልእክተኛው ዮሐንስ ወይም ሐዋርያው የበጉ ሐዋርያ የመጨረሻ መልእክቱ ላይ ሲናገር የሰበሰበን የህብረቱ ዋና ሴንተሩ ኤፒሴንተሩ ዋናው ህይወት ነው። ይሄ ህይወት ተገልጧል። ይሄን ህይወት ደግሞ አይተነዋል። ህይወት ብሎ የሚናገረው ክርስቶስን ነው። በክርስቶስ ውስጥ ያለውን ህይወት የተካፈልነውን ህይወት አብጋ ያለውን ህይወት መጽሐፍ ቅዱስ እኮ ሲናገርና ልጁ ያለው ምን አለው ይላል? ህይወት አለው። የክርስቶስን ህይወት ተካፍለናል። ክርስቶስ ውስጥ ያለውን ህይወት ተካፍለናል። በዛ ህይወት ነው ህብረት የምናደርገው። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ከስላሴዎች ጋር የጋራ የሚያደርገን ነገር ምንድነው ከተባለ የክርስቶስ ህይወት የተቀበልነው ህይወት አንድ ነገር ተገልጦልናል። ዲቫይኒክ የሆነ ነገር ተቀብለናል። የማይገባንን ሊገባ
ሊሰጠን የማይገባን ነገር በእጃችን አለ። ያ ነፃ ስጦታ የሆነው ስጦታ የክርስቶስ ሕይወት ነው። ክብር ለእግዚአብሔር ይሁን። ያ ሕይወት በእኛ ውስጥ ይሰራል። በዛ ሕይወት ነው ህብረት የምናደርገው። ለዚህ ነው መንፈሳዊ ህብረት የምንለው። እያደረግን ያለነው አይታይም ለሰዎች በተለያየ መለኪያ ሊለኩን ይችላሉ። በቤት ቁጥራችን፣ በሶሻል ሴኩሪቲያችን ባለን ስታተስ ሊለኩን ይችላሉ። በዚህ ግን የሚንቀሳቀስ ሕይወት አለ። ክብር ለእግዚአብሔር ይሁን። ስንሰበሰብ አብና ወልድ የሚገኙበት ጉባኤ ነው። አሜን። ስለዚህ የጋራው ነገር ምንድነው? እስቲ ሕይወት በሏ። እሱም የዘላለም ሕይወት ነው። ክብር ለእግዚአብሔር ይሁን። ስለዚህ እንስማማለን። ጉባኤያችን መንፈሳዊ ህብረት ነው። አሜን። እዚህ ጋር ትኬት ቆርጦ ወደዚህ የመጣ የለም። የሚያስፈልገንን ነገር ይህን ሕይወት ለመካፈል የሚያስፈልግ ምድር ላይ ስንኖር ልናደርግ እንችል ይሆናል። ግን በትክክል በእኛ መካከል ያለው ቬዘል፣ በእኛ መካከል ያለው ኮኔክሽን ሕይወት ይባላል። ክብር ለእግዚአብሔር ይሁን። ስለዚህ መንፈሳዊ ሕይወትን ተቀበለናል። ያ መንፈሳዊ ሕይወት ወይም ደግሞ የክርስቶስ የዘላለም ሕይወት ከአብ ጋርና ከልጁ ጋር ህብረት የምናደርግበት ህብረት አለን፣ ከአብ ጋር ከወልድ ጋር። ስለዚህ መጽሐፍ ቅዱስ ሲናገር ሌላ ስፍራ ላይ ደግሞ ይላል እናንተ ከመለኮታዊ ባህሪ ምን ብላችኋል? አሜን። ከባዱ ነገር ደግሞ በህብረት መኖር ነው። ከባዱ ነገር ደግሞ ይሄንን ህብረት መጠበቅ ከባድ ነው። ሰይጣን የሚሰማራው እንዳው ዋላለ ፊዚካሊ ብቻ ሳይሆን አንዳንዴ ያለንም ምጥጥ ሊያደርገው ይፈልጋል። መንፈሳዊ ህብረታችን ሰይጣን አታክ የሚያደርገው ሰው ከእግዚአብሔር ጋር ህብረት እንዳይኖረው፣ ይሄን ህብረት ማጎሳቆል ይፈልጋል። ይሄን ህብረት ካለበት ፖዚሽን ካለበት ነገር ሊያወርደው ሊያጎሳቁለው ይፈልጋል። ስለዚህ ልንነጋገር የሚገባው የኛ ህብረት በዚህ ያለው መንፈሳዊ ህብረት ነው። ክብር ለእግዚአብሔር ይሁን። ኮመን ዲኖሚኔተራችን የክርስቶስ ህይወት ነው። ክብር ለእግዚአብሔር ይሁን። መንፈሳዊ ህብረት የእግዚአብሔር ባህሪ ነው። ራሱ እግዚአብሔር ለህብረት ራሱን ያስገዛ አምላክ ነው። አንድ ሚስጥር አለ በመጽሐፍ ቅዱስ ያልተጻፈ ለአማኝ ወይም ደግሞ ጌታ ኢየሱስ ክርስቶስ ስለተቀበለ መጽሐፍ ቅዱስን እንደ እውነት እንደ ህይወት የእግዚአብሔር እስትንፋስ ብሎ ለሚቀበል ሰው አንድ ሚስጥር አለ፣ የሥላሴ ሚስጥር የሚባል። እግዚአብሔር ራሱን በህብረት ውስጥ የገለጠበት በአንድነት በሶስትነት ራሱን የገለጠበትን ሚስጥር ስንመለከት እግዚአብሔር ህብረትን ይወዳል። ስለዚህ የእግዚአብሔር ባህሪ ነው ህብረት። አብ፣ ወልድ፣ መንፈስ ቅዱስ። እግዚአብሔር በአንድ ደቂቃ ማድረግ የሚፈልገውን ነገር ምን አለ በዘፍጥረት ላይ ጀነሲስ ላይ ስንሄድ ሰውን እንደ መልካችን እንደ ምሳሌያችን ምን እንበል እንፍጠር። ራሱ እግዚአብሔር ህብረትን ይወዳል እና ህብረት መንፈሳዊ ነው፣ የእግዚአብሔር ባህሪ ነው እና የእግዚአብሔርን ባህሪን የተካፈል ነው። ከባዱ ደግሞ በምድር ላይ ስንኖር ህብረትን ጠብቆ ይዞ መሄድ በጣም ከባድ ነው። እንግዲህ ህብረታችንን ጠብቀን ለመሄድ መጀመሪያ ህብረቱን ራሱ አክኖሌጅ ማድረግ ያስፈልጋል። ስለ ህብረቱ ዕውቀት በጣም ያስፈልጋል። እናውቃለን ብዙ ነገር በተናጠል ተጠቅመን ሊሆን ይችላል። የእግዚአብሔርን ቃል ሰምተናል፣ ወደ ህብረት መተን ድነን ሊሆን ይችላል። ግን ዛሬ መጽሐፍ ቅዱሳዊ ስታንዳርዱ ምንድነው? ከኛ የህይወት ልምምድ በላይ የእግዚአብሔር ቃል የበላይ ነው። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ኤሪያ ላይ የእግዚአብሔርን ቃል በደንብ እንነጋገራለን። ህብረት ሚስጥር ነው። ልክ ሥላሴ ሚስጥር እንደሆነ ሁሉ ህብረትም ሚስጥር ነው። መጽሐፍ ቅዱስ ላይ ሲናገር በማቴዎስ ወንጌል ምዕራፍ 18 ላይ እንደዚህ ያለ ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ ምን እላለሁ ይላል። በስሜ ብትሰበሰቡ እኔ በዛ አገኛለሁ። ራሱ እግዚአብሔር ኒውመሪካሊ ራሱ አስቀምጦታል። ሁለትም ሶስትም ሆናችሁ። ስለዚህ እግዚአብሔር ራሱ ምን ያደርጋል ማለት ህብረትን ይወዳል። በዛ አገኛለሁ። አይኖ ቤታችሁ በግላችሁ ልትጸልዩ ትችላላችሁ፣ እግዚአብሔር አይገኝም ማለት አይደለም። አያችሁ ክፍሉ ራሱ የሚናገረው ምንድነው? ሁለትም ሶስታችሁ ሲባል እግዚአብሔር ከኛ ጋር ህብረት ለማድረግ ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ስለሆነ ማለት ነው። ከዛ በኋላ ህይወትን ይዞ ይመጣል።
ስናመልክ የእግዚአብሔር መንፈስ በዚህ ስፍራ ነበር። የማይነገር የማይገለጥ የልብ ደስታ የውስጥ ኢንጆይመንት የምናገኘው ለምን መሰላችሁ? በዚህ ስፍራ ስናመልክ ሙዚቃው ከፍ ስላለ ሳይሆን መዘምራን ጸጋ ስላላቸው ብቻ ሳይሆን ራሱ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ከኛ ጋር ምን ስለሚያደርጉ ነው? ህብረት ስለሚያደርጉ ነው። መጽሐፍ ቅዱስ ሲናገር የጌታ መንፈስ ባለበት በዛ ምን አለ ይላል? አርነት አለ። የአርነት መንፈስ ይለቀቃል። ራሱ እግዚአብሔር ኢንጆይ ያደርገዋል። ስለዚህ እግዚአብሔር ቃል የሚነግረን ነገር ምንድነው? ህብረት መንፈሳዊ እንደሆነ የእግዚአብሔር ሐሳብ እንደሆነ። ዓለምን ብንመለከት ዓለም ሁሉ ጊዜ ህብረትን የማፍረስ ፕሮግራም ነው ያላት። ደስ በሚል ሁኔታ ኢንዲቪጁዋሊዝምን ማጋጋን፣ ኢንዲቪጁዋሊዝምን ማስፋፋት ለህብረት አይመችም። ዲስ ዴይስ ህብረት አይበረታታም። ስራ በግል እንዲሰራ ሰው ኢንጆይ ሲያደርግ ብቻውን ኢንጆይ እንዲያደርግ የቤተሰብን መዋቅር የሚሰብር የህብረትን መዋቅር የሚሰብር ሲስተም ነው በዓለም ውስጥ ያለው። መጽሐፍ ቅዱስ በዕብራውያን ምዕራፍ 10 ላይ ቀኑ እንደቀረበ አውቃችሁ አብዝታችሁ ምን በሉ ይላል? እርስ በርሳችሁ ተያዩ ይላል እግዚአብሔር ቃል። ቤተክርስቲያን ማድረግ ያለባት ምንድነው? አብዝታ ቀኑ የቀረበ ሲመጣ አብዝታ ፌሎሺፕን ማብዛት እንዳለበት፣ መንፈሳዊነቷን መጠበቅ እንዳለባት እግዚአብሔር ቃል ይናገራል። ሰይጣንም ሁሉ ጊዜ አታክ ማድረግ የሚፈልገው እኛን አይደለም። አታክ ማድረግ የሚፈልገው ሰይጣን ይሄ መንፈሳዊ ይዘቱን አንዳንዴ ምን ያደርገዋል መሰለህ? ህብረቱን ይተወውና ይሄ ኮኔክሽኑን እንዲቋረጥ ሰይጣን በጣም ይሰራል። ወገኖቼ ሰይጣን መጥቶ ፊዚካሊ እኛን አታክ ማድረግ አይፈልግም። ብዙ ጊዜ ይመስለናል ሰይጣን መጥቶ አታክ እኛን በመኪና የማስገጨት ፕሮግራም እንዲህ አይነት ነገር አይደለም። መጀመሪያ የሚፈልገው ሰይጣን መንፈሳዊውን ነገር ይሄ ከእግዚአብሔር ጋር ያለንን ህብረት የማበላሸት አጀንዳውን የመጀመሪያ ፕራይመሪ አጀንዳው ሰው ከእግዚአብሔር ህብረት ውስጥ ከወጣ፣ ሰው ከእግዚአብሔር ህልውና ከወጣ፣ ሰው እግዚአብሔር ከሚገኝበት ህብረት ውስጥ ከወጣ ሌላው ነገር በህይወቱ ሊሆን ግድ ነው። ሰይጣን ይሄን ያያቃል። አዳምና ሔዋን ያደረጋቸው እኮ አልገደላቸውም። ሲያገኛቸው ሐሳብን የሰጣቸው ምን የሚያደርግ ሐሳብ? ከእግዚአብሔር ህብረት የሚያወጣ ሐሳብን የለቀቀባቸው። ከዛ በኋላ ሞትን ሞቱ፣ ለሞቱ ይደርሱበታል። ብዙ ጊዜ የምናስበው ሞትን ነው የምናስበው ሰይጣንን ስናስብ። ሰይጣን ከሚመታው ነገር ቢኖር መንፈሳዊ ህብረትን፣ ውድ የሆነውን ነገር፣ ዓለም የማትረዳውን መጽሐፍ ቅዱስ ሲናገር መንፈሳዊ ነገር ለዚህ ዓለም ነገር ምንድነው ነው የሚለው? ሞኝነት ነው የሚለው። ዓለም የማይረዳው ሚስጥር በመካከላችን አለ። አሜን። የአብና የወልድ ህብረት፣ መንፈሳዊ ህብረት በመካከላችን አለ። ክብር ለእግዚአብሔር ይሁን። ስለዚህ እኛ ጋር አንድ ሚስጥር አለ። ዓለምን እንድትረዳልን መሞከር የለብንም። ዓለም እንድትረዳው አትችልም። ያ መነጽር የላት፣ ያ ማይንድ ሴት የለም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዓለም በክፉ እንደተያዘ እናውቃለን ይላል ዮሐንስ መልእክት ላይ። በክፉ ስለተያዘ ኦኩፓይድ ስለሆነ መንፈሳዊውን ነገር የመረዳት አቅም የለም። እኛ የሞትን ነበርን፣ በመንፈስ የሞትን። ሰው ከሞተ አንደርስታንድ አያደርግም። ሰው ከሞተ ሴንስ አያደርግም። እኛ ስለበራልን፣ እኛ ከሞት ወደ ህይወት ስለተሻገርን መንፈሳዊ ነገር ምን እንደሆነ እናውቃለን። ስለዚህ አንደኛው የሥላሴ ሚስጥር ምንድነው ካላችሁኝ፣ መንፈሳዊ ህብረት ነው። አብ ወልድ መንፈስ ቅዱስ በተያያዙበት መንፈስ እነሱም ከእኛ ጋር ተያይዘዋል። ምን ብትሉኝ፣ የወልድ ህይወት ከኛ ጋር ስላለ። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ወደዚህ ጉባኤን የገባ ነው። ስታንዳርዱ ይሄ ነው። የኛ ጉባኤ ስታንዳርድ የመንፈሳዊ ህብረት ስታንዳርድ እንደሆነ ሁላችንም ልንረዳ ይገባል። ከእግዚአብሔር ቃል አንዳንድ ስፍራዎችን አነብና እንቀጥላለን። ፊልጵስዩስ ምዕራፍ 2 ቁጥር 1-2 ላይ እንደዚህ ይላል፣ በክርስቶስ አንዳች ምክር ቢኖር፣ የፍቅር መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምህረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ ይላል። ጳውሎስ በደንብ ገብቶታል።
በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምህረትና ርህራዬ ቢሆን ደስታዬን ፈጽሙልኝ። ምን ይለዋል? የመንፈስ ህብረት። ህብረታችን ሰው ለሰው አይደለም። ህብረታችን የመንፈስ ህብረት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ የሰይጣንም ራዳር ምንድነው ካልን መንፈሳዊ ህብረትን መምታት ነው። እኛን ከመንፈሳዊ ህብረት ማጉደል ነው። ስለዚህ ከዚህ ጉባኤ ስንለይ ከመንፈሳዊ ህብረት እንደጎደልን ልናስብ ይገባል። አንዳንድ ሰዎች በዚህ ዘመን ለነገሩ ባክ የሚባል ቋንቋ አለ። ሰዎች ሲደክሙ ከሌኮ ባክ አድርገዋል። አይ ነው ይሄ በጣም የቆየ ቋንቋ ሆኗል። እውነተኛ ክርስቲያኖች ባክ ሲያደርጉ ከጉባኤ ነው የሚቀሩት። ከጉባኤ ይቀራሉ፣ ከአማኞች ህብረት ይጎድላሉ፣ በራሳቸው መንገድ ይሄዳሉ። ለሰይጣን ደግሞ ተጋልጠው የሚሰጡበት ሁኔታ አለና ከሌኮ ደጋግሞ ከጉባኤ ከቀረ ምን ይባላል? እሱ እኮ ምን አድርጓል ይባላል። ተመክሮ በቅዱሳን በወገኖች አብረውት በሚያገለግሉ በቤተክርስቲያን ሽማግሌዎች፣ በቤተክርስቲያን መጋቢዎች፣ ወንጌላውያን ተነግሮት የማይመጣ ከሆነ ድካም ውስጥ ነው ያለውና ምን አድርጓል? ባክ አድርጓል። በጣም ትክክለኛ ስሜት ነው። በተለይ እሳት ሲያቃጥለን እጃችን ለምን ተቃጠለ ማለት የለብንም። እጃችን የመቃጠልን ስሜት ባይሰማው ሞተን እንቀራለን። ለምን? እሳት እየበላን ሰውነታችን ሁሉ እሳት ሊበላው ይችላል። ስለዚህ እላያችን ላይ ያሉት ነርቭ ኢንዲንጎቻችን እሳት ነክተው ሴንስ አድርገው ሲመለሱ በጎ ነው አይደል? ለምን? ዳሜጅ በሰውነታችን ላይ ከዛ ያለፈ ፈርዘር የሆነ ዳሜጅ እንዳይደርስ ነው እና ጤናማ ነው። ሰው ከቤተ ክርስቲያን ሲቀር ጤናማ ነው። ለምን? ድካም ውስጥ እንዳለ እናውቃለን። በዚህ ዘመን ግን ይሄ ነገር መለኪያ ሊሆን አይችልም። ለምን ታውቃላችሁ? የሚቀሩት መንፈሳዊ ድካም ሲመጣ ሰው የሚቀርበት በትክክለኛ ህይወትን እየመራ ዳግም የተወለደ ሰው ሊደክም ይችላል። ምን ያደርጋል? ወደዚህ ጉባኤ መምጣት አይችልም። ይሄ ጉባኤ የሆነ ህብረት ብቻ ስለሆነ ሳይሆን መለኪያ ነው። የመንፈሳዊ ነገር መለኪያ ነው። የህብረት ቦታ ነው። አብና ወልድ ስለሚገኙበት ለመንፈሳዊ ነገር ያርድ ስቴክ ነው፣ መለኪያ ነው እና ይቸገራል። አንዳንድ ጊዜ በህይወታችን ድካም ሊመጣ ይችላል እና ወደ ጉባኤ መምጣት ካቃተን አያችሁ ጉባኤው ጋር there is something የእግዚአብሔር ነገር ስላለ ነው። ልክ አዳምና ሔዋን ኃጢአት ሲሰሩ እግዚአብሔር ከነሱ ጋር ህብረት ሊያደርግ ሲመጣ አብርሃምን ሲጠራው አዳምን ሲጠራው አዳም ወዴት ሆነ? ተሸሸገ። እና ይህን ነገር ማን ነገርህ አለው እግዚአብሔር። ከእግዚአብሔር ጋር ህብረት ማድረግ አቃተው። በህይወቱ ላይ something የሆነች ነቁጣ ነገር ስለመጣች የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ እግዚአብሔር የነገረውን ነገር ስለተላለፈ ስለዚህ ሰዎች አሁን ባክ አደረጉ ስንል ሲደክሙ ከመንፈሳዊ ህብረት ይጎድላሉ። ይሄ መንፈሳዊ ህብረት እግዚአብሔር ስለሚገኝበት በተለይ በአጋንንት ፖሰስድ የሆነ ሰው ይሄን ጉባኤ እኛ እንደምናየው ለኛ አዘቦት ሊመስለን ይችላል። በዚህ ስፍራ ግን የእግዚአብሔር ክብር አለ። አሜን። በዚህ ስፍራ እኛ ብቻ አይደለንም ያለነው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ሰው ለነዚህ ነገሮች ኤክስፖዝ ሊሆን አይችልም በህይወቱ ድካም ካለ። ስለዚህ አንድ ሰው ወደ ጉባኤ አልመጣም ማለት ራሷ ቤተ ክርስቲያን ለደከመው ለማያምነው ትክክለኛ ህሊና ነች። ምክንያቱም ከቤተ ክርስቲያን ጋር ያለው መንፈስ ቅዱስ ወይም ደግሞ እግዚአብሔር ስላሴ አብ ወልድ መንፈስ ቅዱስ ስላሉ ማለት ነው።
ያው በዚህ ዘመን የደከመውም ያልደከመውም ባክስላይድ እዛው ጉባኤ ውስጥ ባክስላይድ አለ፣ ኮምፕሮማይዝ ይደረጋል። ስለዚህ ይሄ ጉባኤ የእግዚአብሔር መንፈስ ያለበት፣ እግዚአብሔር የሚገኝበት፣ የእግዚአብሔር ድምጽ ያለበት እንደሆነ እግዚአብሔር ቃል ይናገራል። መንፈሳዊ ህብረት ብርቱ የሆነ የእግዚአብሔርን መገኘት ሪፕሬዘንት የሚያደርግ ነው። ይህን ያህል ከተነጋገርን መገለጫዎቹ ምንድናቸው? የመንፈሳዊ ህብረት መገለጫዎቹ ስታንዳርዶቹ ምንድናቸው? ልንጠብቃቸው የሚገቡ ነገሮች እንደ መንፈሳዊ ሰው ወደዚህ ስንመጣ ሁል ጊዜ ወደ መንፈሳዊ ህብረት እንደምንመጣ እናስባለን። ሪሊ ጌታን ስናመልክ ያለውን መንፈስ ስንመለከት ዝም ብሎ የሚገኝ አይደለም። በእኛ ብቃት የመጣ አይደለም። በእኛ ኮኦርዲኔሽን የመጣ አይደለም። እኛ ምክንያቶች ልንሆን እንችላለን፣ ግን የእግዚአብሔር መንፈስ በዚህ ስፍራ ስላለ፣ ይሄ ጉባኤ የኛ ጉባኤ ብቻ ስላልሆነ የጌታ መገኘት ስላለበት መንፈሳዊ ህብረት የሚለካበት አንደኛው መለኪያ ምንድነው ካላችሁኝ፣ ክርስቶስን ማዕከል ማድረጉ ነው። ክርስቶስን ማዕከል ማድረጉ ነው። ለዚህ የእግዚአብሔርን ቃል ቆላስይስ ምዕራፍ 3 ከ15 እስከ 16 ያለውን የእግዚአብሔርን ቃል እናያለን። በአንድ አካልም የተጠራችሁለትን ደግሞ የክርስቶስ ሰላም በልባችሁ ይግዛ ይላል የእግዚአብሔር ቃል። በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም። በስንት አካል አልኩኝ? እስቲ በአንድ አካል በሉ። በአንድ አካል የተጠራችሁለት ደግሞ የክርስቶስ ሰላም ልባችሁን ይግዛ ይላል እግዚአብሔር ቃል። በአንድ አካል ተጠርተናል። በማን? በክርስቶስ። ያ አካል ክርስቶስ ነው። እዛ ላይ ነው ያለነው ሁላችን። ከዛ በኋላ ምን ይላል? በልባችሁ ይግዛ ይልና የምታመሰግኑም ሁኑ፣ የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋውም በልባችሁ ለእግዚአብሔር ዘምሩ ይላል እግዚአብሔር ቃል። አሁን እንግዲህ ቅድም ስናመልክ ባሉን አምልኮች ሁሉ የጌታን መገኘት አይተናል። ትልቁ ሚስጥር የምንዘምርበት ሚስጥር ሁሉ እዚህ ጋር በዚህ ክፍል ላይ አብረን ማየት የምንችልበት ክፍል ነው። እዚህ ላይ ስንመለከት ምንድነው የሚለው? በክርስቶስ ሰላም በአንድ አካል የተጠራችሁበት ደግሞ የክርስቶስ ሰላም በልባችሁ ይግዛ ይላል። እንግዲህ አሁን እየተነጋገርን ያለነው ምንድነው? የመጀመሪያው ስታንዳርድ ክርስቶስን ያማከለ መሆን አለበት። ለምን የተጠራ ነው? ወደዚህ አካል ነው። በክርስቶስ ወደዚህ አካል ነው የተጠራ ነው። ወደሱ የተጠራንበት መጠራት። ስለዚህ ክርስቶስን ሴንተርድ መሆን መቻል አለበት መንፈሳዊ ህብረት። ሲዛባብንም መፈተሽ ያለብን አንደኛው የመፈተሻ ነጥብ ክርስቶስ ሴንተርድ ነው ወይ? ኦኬ፣ ክርስቶስ ሴንተርድ ነው፣ ልክ ነው። ስለ ክርስቶስ ነው የምንሰብከው፣ ልክ ነው። ታዲያ ምንድነው ክርስቶስ ሴንተር ነው የሚያስብለው ነገር የሚለውን የእግዚአብሔርን ቃል ነው ያለን። ምን ይላል? የክርስቶስ ሰላም በልባችሁ ይግዛ ይላል። ይሄ ይግዛ የሚለው ሐሳብ እንደዚህ ይተረጎማል። ሩል ያድርግ የሚል ነው፣ ወይም ደግሞ አምፓየር። ይሄ ሩል የሚለው ቃል የፍርድ ቤቱ ቃል ሳይሆን ይሄ የስፖርት ቦታ ሬፈሪ ፊሽካ የሚነፋው ቢጫ ቀይ የሚሰጠው ዲሳይድ የሚያደርገውን ሰው። ምክንያቱም ስፖርት የጀመሩት ግሪኮች ናቸው እና ግሪኮች ለእያንዳንዱ ነገሮች ስም አላቸው። እኛ አሁን ህይወት ስንል ህይወት ነው። እነሱ ጋር ግን ብዙ አይነት ህይወት አለ። የእግዚአብሔር ህይወት አለ፣ የአኒማል ህይወት አለ፣ ይሄ ባዮስ የምንለው። እንደገና ደግሞ ግሪኮች ጋር ለእንስሳ የሚጠቀሙ ወይ ለአኒማል የሚጠቀሙበትን ለአኒማል ኪንግደም የሚጠቀሙበትን ህይወትና ለተክሎች ያለውን ስንማር ሳይንስ ላይ ተክሎች ምን አላቸው ብለናል? 4ኛ ክፍል 5ኛ ክፍል ምን አላቸው ብለናል? ህይወት አላቸው ብለናል። ያ ህይወት እነሱ የሚጠቀሙበት ህይወት ሌላ ነው ስሙ። የእግዚአብሔር ህይወት አሁን እኛ ለእንስሳም የምንጠቀምበትን ለተክሎች የምንጠቀምበትን ስለ እግዚአብሔር ህይወት ስናወራ አንድ ቃል ያለችን እሷም ህይወት ነች።
እነሱ ግን ዞዊ አላቸው። ዞዊ ስለ እግዚአብሔር ሕይወት የሚያወራ ነው። ባዮስ ካልን ደግሞ ስለ ፍጥረት፣ ስለ ማይክሮ ኦርጋኒዝም፣ ስለ አኒማልስ፣ ስለ እነሱ የሚያወራ ነው። እንዲሁም ደግሞ ተክሎች ደግሞ የራሳቸው ሕይወት አላቸው። እነዚህን በረድፍ ለዚህ ነው ግሪኮች ጥበበኞች የሚያሰኛቸው። ባገኙት ኢንቬንሽን ሁሉ ባገኙት ጥበብ ሁሉ ለእያንዳንዱ ነገር ዴዚግኔት አድርገዋል። እና እዚህ ክፍል ላይም ስንመለከት ሩላ ያድርግ የሚለው ይግዛ ሲባል ከኳስ ሜዳ የተወሰደውን ነው፣ ከስፖርት ቦታ የተወሰደውን ነው የሚናገረው። ይህን እንድናውቀው ያለ ነው። ስለዚህ እዚህ ክፍል ላይ እንድናቅ የሚያስፈልገው ነገር ምንድን ነው? የግሪክ ቃል እውነተኛ በስፖርት ዓለም ያለውን ነገር ይናገራል። ስለዚህ ጳውሎስ ስለዚህ ዳኝነት ነው የሚናገረው። ጳውሎስ በህብረታቸው ውስጥ ሐዋርያት ሥራ ምዕራፍ 6 ላይ አንድ ነገር ተፈጠረ። በአጭር ቃል አላቸው በእናንተ መካከል ከአባቱ ሚስት ጋር ምን ያለ አለ? የተኛ ያመነዘረ አለ። ከስቴፕ ማዘሩ ጋር ከእናንተ መካከል ያመነዘረ አለ። እና እንዴት ዝም ትላላችሁ አለ ጳውሎስ። በዚህ ይግዛ በሚለው መንፈስ ነው የመጣው። በህብረታቸው በእናንተ መካከል ማለት ቤት ነው፣ በህብረት ውስጥ ነው። ሐዋርያት ሥራ ምዕራፍ 6 ላይ ማግኘት ትችላላችሁ። በአጭር ቃል ጳውሎስ እንዴት ቀይ እንደሰጠው ማየት እንችላለን። ነፍሱ ለጌታ ቀን ምን ትል ዘንድ ትድን ዘንድ ስጋውስ ለሰይጣን ይሰጥ ዘንድ አለ። አያችሁ እንዴት ክራይስት ሴንተርድ የሆነ ውሳኔ እንዴት እንደሰጠ። ምክንያቱም ይህ ሰው የክርስቶስ ሕይወት ተከፍሎበታል። አመነዘረ ተብሎ የሚጣል አይደል። እኛ ጋር ከባድ ነው አይደል? ከምድረ ገጽ እስኪጠፋ ድረስ ነው የምናወራው። አያችሁ በፍቅር ይግዛ ነው የሚለው። የተጠራችሁበት ወደ አንድ አካል በክርስቶስ ተጠርታችኋል ነው የሚለው እግዚአብሔር ቃል። ስለዚህ በዚህ ፍቅር ይግዛ። ቢጫ ሲሰጥ በርህራሄ ቶሎ ቀይ አይስጥ፣ እድል እንስጠው። ነፍሱ በጌታ ቀን ትድን ዘንድ ይላል እግዚአብሔር ቃል። ስጋውስ ለሰይጣን አሳልፎ ከባድ ነው። ሰውየው ያደረገው ነገር በአይምሮ ማሰብም ከባድ ነው። አያችሁ ህብረታቸውን እንዴት ሜንቴን እንዳደረጉ ጌታ ኢየሱስ ክርስቶስ የሚባለፈው ተናገረናል። እውነትና ምህረትን ተነጋግረናል አይደል? ከብዙ ሰዎች ጋር ያመነዘረችውን ሴት አመጡለትና ክርስቶስ አልፈረደባትም። የክርስቶስ ፍቅር ይግዛ ነው የሚለው። አያችሁ በእግዚአብሔር ቤት ውስጥ ያለው የሚወሰነው ውሳኔ፣ የሚደረጉ ዲሲሽኖች ክራይስት ሴንተርድ መሆን አለባቸው። የመንፈሳዊ ህብረት። ለዚህ ነው አባቶች እንግዲህ ስናድግ እንግዲህ ይህን ነገር አድርጋል ለ6 ወር አግደናል እና መሪዎች ያግዳሉ። ለዛ ደግሞ በመንፈሳዊ ህብረት ውስጥ ምን ያደርጋሉ? ሰረንደሪንግ ያስፈልጋል። በክርስቶስ ልብ የእግዚአብሔርም ቃል የሚነግረን ያንን ነው። እዛ ላይ እንድንቆይ ነው የእግዚአብሔር ቃል የሚነግረን። በአንድ አካል የተጠራችሁለትን ደግሞ የክርስቶስን ሰላም በልባችሁ ይግዛ። ሰላምን ሳያናጋ ዲሲሽን ይተላለፍ ነው እያለ ያለው። ያ ክርስቶስን ሴንተርድ ያደረገ ነው። ጸጋንም እውነትንም ያሳተፈ ነው። ጳውሎስ ልክ ሐዋርያት ሥራ ምዕራፍ 6 ላይ እንዳደረገው እና ደስ የሚለው ነገር ታግጄ አላቅም። እየፈራው ነው ያደግኩት። ትዝ ይለኛል በእኛ ጊዜ ወርቅ ማድረግ አይፈቀድም። በእኛ ጊዜ አልኩኝ እኔ በነበርኩበት it seems like long time። ትዝ ይለኛል ያው መዲም ታውቃለች እና ለመጀመሪያ ጊዜ ሃይ ስኩል ስደርስ ኔክሌስ ነበረኝ። I was a teenager እና ና አሉኝና ጋሽ ዳና ይባላሉ። በጣም የምንወዳቸው እግዚአብሔር ሰው ናቸው። ጣታቸውን ኔክሌስ ውስጥ አስገቡና ይሄን ከየት ነው ያመጣኸው አሉ። እዛው ምንም እንትን አልኩም። አወለኩ ልክ ቸርች ሲሄድ አወልቀዋለሁ። አላመንኩበትም ግን እታዘዛለሁ። ያው አሁን ይከብዳል፣ ብዙ ነገር አለ፣ ብዙ የሚባሉ ነገሮች አሉ እና ይሄን ከየት ነው ያመጣኸው ብለው
እንትናሉኝና የደረሰብኝ ነገር ይሄ ብቻ ነው እንደ ዲሲፕሊን ከተወሰደ እና አንድ ወንድም አለ አገልጋይ ነውና በየ2 ዓመቱ ዲሲፕሊን ይደረጋል። ከዛ አንዴ 6 ወር ተደረገና በቃ በዛ 6 ወር ውስጥ ያው እንግዲህ የሚባለው ነገር ምንድነው ገንዘብ ለማድረግ ነው። ጊዜ ውሰድ፣ ጸልይ፣ ጾም፣ ራስህን የጥሞና ጊዜ ይኑር ነው የሚለው የተባረከ ጊዜ እና እንዲህ ሲያደርጉ ሙሉ ጊዜ አገልጋይ ነው። ያው ደሞዙን ይወስዳል፣ ቀለቡን ይወስዳል፣ ሁሉ ነገር ያደርጋልና ልክ በሆነ በሶስተኛው ጊዜ ላይ እንዲህ ዲሲፕሊን ሲደረግ ትንሽ እንትን ነው በጣም ስትሬት ፎርዋርድ የሆነ ሰው ነውና ዲሲፕሊን ሲደረግ አት ዳት ታይም ላይ የባለቤቱ እናት ከነበሩበት ቦታ መንግስት ቦታቸውን ስለወሰደባቸው ቤታቸው ስለፈረሰ ቤት መሰራት ተጀመረና ጊዜውን ሁሉ እዛ ላይ ኢንቨስት አደረገ። ልክ ሳያውቀው ለካ 6 ወሩ እያለቀበት መጣ። ከዛ ቀኑ ደረሰና ሽማግሌዎች ደውለው ወንጌላዊ እንግዲህ ጊዜ አልቋል፣ ወደ አገልግሎት ተመለስ ምናምን ሲሉት አረ ሌላ 6 ወር ጨምሩልኝ አላቸው። ቤቱ አላለቀምና የእግዚአብሔር ስም የተባረከ ይሁን እና የነበረው ዲሲፕሊን የማድረጉ መንገድ ለጥቅም ነበር እና እዚህ ላይም በፍቅር ይግዛ የሚለው ጳውሎስ የወሰደበትን ነገር የምናየው ይሄ ነው። ይሄ ስታንዳርድ በመንፈሳዊ ህብረት ውስጥ ይኑር የሚል ሐሳብ ነው ያለው። ሌላው በዚህ ክፍል ላይ ባነበብነው በመጽሐፍ ቅዱስ ክፍል ላይ እዚህ ቆላስያስ ላይ የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ ምን በሉ አስተምሩ ይላል። የተጠራችሁት ወደዚህ አካል ነው የተጠራችሁት። በዚህ አካል ውስጥ ስትሆኑ ምን አድርጉ ይላል? አስተምሩ ይላል እግዚአብሔር ቃል። አይ በመንፈሳዊ ህብረት ውስጥ ምን አለ ማለት ነው? መማር አለ። ስለ ክርስቶስ መማር አለ። ስለ አካሉ ወይም ስለ ክርስቶስ አካል ተጠርታችኋልና በዛም ነው አስተምሩ። በመዝሙርና በዝማሬ ምን በሉ? በመንፈሳዊ ቅኔ በጸጋ ሁሉ በልባችሁ ለእግዚአብሔር ምን በሉ? ዘምሩ። ለዚህ ነው የምንዘምረው። ለዚህ ነው የእግዚአብሔር መገኘት የሚወርሰን። አሜን። የተጻፈ ነው ሪትን በእግዚአብሔር ቃል ላይ የሰፈረ ነገር ነው። እዚህ ቆመን ስንዘምር የሆነ ፓተርን አይደለም። መንፈሳዊ ህብረት ስናደርግ በዚህ በተጠራንበት አካል ውስጥ እግዚአብሔር ምን ሰጥቷል? ዝማሬን ሰጥቷል። ክብር ለእግዚአብሔር ይሁን እና ዘምሩ ይላል። በመንፈሳዊ ቅኔ ዘምሩ እያለ ይናገራል። ስንዘምር ስለ ክርስቶስ እንድዘምር የእግዚአብሔር ቃል ይነግረናል። ለዚህ ነው የጌታ መገኘት በመካከላችን የሚኖረው። ወርሺፕ ማድረግ ገስጹ ይላል ክፍሉ ላይ፣ አስተምሩ ይላል። ስለ ህብረት ነው የሚያወራው። ማስተማር ካለ እኮ ከአንድ ከሁለት ሶስት በላይ ነው። ገስጹ ይላል እግዚአብሔር ቃል። ግሳጽ የሌለበት ቤተክርስቲያን፣ መገሰጽ የሌለበት አድሞኒሽን ከሌለ ቤተክርስቲያን ወይ መንፈሳዊነቷን ወይ ደግሞ መንፈሳዊ መሆኗ አይረጋገጥም። የክርስቶስን ስታንዳርድ ይዛ ለመሄድ በክርስቶስ ስታንዳርድ ሰዎችን እያየች እንድታደርግ የእግዚአብሔር ቃል ይናገራል። ስለዚህ አንደኛው መለኪያ የመንፈሳዊ ህብረት መለኪያው ስታንዳርዱ ይሄ ነው። ሁለተኛው የእግዚአብሔርን ቃል የሚነግረን ስለ አንደኛ ቆሮንቶስ ምዕራፍ 12 ላይ እንሄዳለን። እዛ ክፍል ላይ ስለ ሁለት ነገር ይናገራል። ሙሉን 12 አንደኛ ስለ አካል ወይም ስለ ብልቶች ይናገራል። ሁለተኛ ደግሞ እያንዳንዱ ብልት ምን እንዳለው ይናገራል። ስጦታ አለው ብሎ በብልቶቹ ላይ ያለውን ስጦታ ይናገራል። ለአንዱ መዘመር ተሰጥቶታል፣ ለአንዱ ፈውስ፣ ለአንዱ ትንቢት፣ ለአንዱ መገለጥ ሰጥቶታል ይላል እግዚአብሔር ቃል። ስለ ብልቶቹ ይናገርና ማለት ስለ ብልት ስናወራ ስለ ህብረት ነው የምናወራው አይደል? አንደኛ ቆሮንቶስ ምዕራፍ 12 ላይ እንሄዳለን። it's very foundational። ምን እንነጋገረው አታውቁትም አይደለም፣ ግን ፋውንዴሽን አንዳንዴ ፋውንዴሽን ቼክ ይደረጋል። ኢንስፔክተር ሲመጣ መጀመሪያ አንድን ቤት የሚያየው ምኑን ነው? ፋውንዴሽን ከተበላሸ ከላስ። የኛ አካባቢ ሐረር አካባቢ ከላስ ነው የሚለው። በቃ ፋውንዴሽን ከተበላሸ ሌላው ዲሞሊሽ ተደርጎ ከላይ ያለው ነገር ይሳ ፋውንዴሽን is a key።
ስለዚህ አንዳንድ ጊዜ የምናውቀው ነገር ሊሆን ይችላል፣ ግን ቬሪ ኢምፖርታንት አሁን ያለንበት ሁኔታ ደግሞ ፋውንዴሽን ላይ ያለ ነው። እንደ ቤተክርስቲያን እንደ ሎካል ቤተክርስቲያን ራሱ መንፈሳዊ ነገር እንደሆነ ምዕራፍ 12 ቁጥር 1 ላይ ይነግረናል። ምን ይላል? ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ እወዳለሁ። ጳውሎስ ስለምን ታውቁ ዘንድ? እስቲ መንፈሳዊ ነገር በሉ። መንፈሳዊ ነገር ታውቁ ዘንድ እወዳለሁ ብሎ መጽሐፉን 12 ላይ ይጀምራል። ምንድነው ጳውሎስ መንፈሳዊ ነገር ምን ነው? አንዳንዴ መንፈሳዊ ነገር ይሄ መንፈሳዊ ነገር ነው እንላለን እና ምንድነው ዲፋይን ይደረጋል ወይ? እና ጌታ ይባረክ በዚህ ክፍል ላይ አንዱን ፓርት ጳውሎስ ዲፋይን ያደርጋል። አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ ይላቸውና ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ሊል አንድስ እንኳን እንደማይችል አስታውቃችኋለሁ ይልና ከቁጥር 4 ጀምሮ ስለምንድን ነው የሚያወራው? ስለ ጸጋ ስጦታ ነው የሚያወራው። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን እስቲ አንድ ነው በሏ። የጸጋ ስጦታ ስንት ነው? ብዙ ነው የሚያሳየው። ጸጋ ፐር ሄድ ጸጋ ስጦታ አለን ሁላችንም። የጸጋ ስጦታ ልዩ ልዩ ነው፣ ቫራይቲ ነው። ቫራይቲነስ ካለ ደግሞ ብዙ ሰዎች አሉ ማለት ነው። ብዙ ሰዎች ካሉ ደግሞ ምን አለ ማለት ነው? ህብረት አለ ማለት ነው። ሁለትም ሶስትም ባላችሁበት እኔ በዛ አገኛለሁ። ስለዚህ የጸጋ ስጦታዎች the peace of the presence of God ናቸው። በተለያየ መንገድ እግዚአብሔር መኖሩን መጠቆሚያ ናቸው። ሰው ሲፈወስ ስታዩ ምንድነው የሚመጣላችሁ? የሰውየው ክብደት ሳይሆን ወይ ሰውየው ስኪል ሳይሆን እውነት እግዚአብሔር ለካ እየሰራ ነው የምንለው አይደል? ስለዚህ እግዚአብሔርን መገኘት የሚጠቁሙ ናቸው። መንፈሳዊ እንደሆነ ጉባኤው መጠቆሚያ ነው። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ ይልና ይቅርታ የጸጋ ስጦታም ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎቱም ልዩ ልዩ ነው፣ ጌታም አንድ ነው ይላል። ጌታ አንድ ነው፣ አሰራሩም ልዩ ልዩ ነው። ሁሉ በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይልና እስከ 11 ድረስ ስለምን ያወራል? ስለ ጸጋ ስጦታ ነው የሚያወራው። ላነብ ስላልፈለኩ ነው ከጊዜ አንፃር። ልክ 12 ላይ ሲጀምር ግን ስለ አካል ነው የሚጀምረው። ከ1 እስከ 12 ስለምንድን ነው የሚያወራው? ከ1 እስከ 11 የሚያወራው ስለ ጸጋ ስጦታ ነው። መንፈሳዊ ነገር ልንገራችሁ ብሎ ነው የጀመረው። ስለ ጸጋ ስጦታ ተናገረና ልክ 12 ላይ ሲመጣ ደግሞ ስለ አካል ነው የሚናገረው። አካል አንድ እንደሆነ ብዙም ብልቶች እንዳሉት እያለ ይናገራል። ስለ ብልቶች መዋቅር፣ ስለ ብልቶች ሚና ሙሉ በሙሉ ይናገራል። 12 31 ላይ ልውሰዳችሁ። አንደኛ ቆሮንቶስ ምዕራፍ 12:31 የእግዚአብሔርን ቃል ተረጋግተን መስማት መቻል አለብን በደንብ። የእግዚአብሔር ቃል አቋራጭ የለም። በደንብ አድርገን እየተከታተልን እንሰማለን። 30 ላይ ምን ይላል? ከፍ ብዬ ለማንበብ እንዳው ሁሉን ተአምራትን ይሰራሉ፣ ሁሉስ የመፈወስ አላቸውንስ፣ ሁሉስ በልሳኖች ይናገራሉን ይላል ይልና ይጨርሳል እዛ ጋር። ሁሉስ ይተረጉማሉ በጥያቄ ምልክት። እዚህ ጋር ደግሞ መጣ። ቀድም ብሎናል ሲጀምር መንፈሳዊ ነገር ምን ልበላችሁ ነው ያለው? ልንገራችሁ እስቲ ብሎ ነው ምዕራፉን የጀመረው። 31 ላይ ምን አለ? ነገር ግን አለ የሚበልጠውን የጸጋ ስጦታ ምን በሉ። ያ ሁሉ ከተናገረ ግን በኋላ ምን አለ? የሚበልጥ ሌላ የጸጋ ስጦታ አለ። ስለ ጸጋ ስጦታ ተናገረ፣ ስለ ክርስቶስ አካል፣ ስለ ብልቶች አወራና እዚህ ጋር ደግሞ መጣና ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ምን በሉ ፈልጉ። ይሄ ሁሉ የሚያወራው ስለ ህብረት ነው የሚያወራው። መንፈስ አንድ ነው፣ ጸጋ ግን ልዩ ልዩ ነው ይላል። ለአንዱ ይሄ ይሰጠዋል፣ ለአንዱ መተርጎም ይሰጠዋል፣ ለአንዱ ትንቢት ይሰጠዋል እያለ ተናገረ። ቫራይቲ። ከዛ በኋላም ይላል ደግሞ ከሁሉ የሚበልጥ መንገድ ምን እላችኋለሁ አሳያችኋለሁ። ጳውሎስ መንፈሳዊ ነገር ነግራችኋለሁ አለ። ሲዘጋ ግን ከዚህ ደግሞ የሚበልጠው ከመንፈሳዊው ነገር ደግሞ የሚበልጠውን ነገር ምን እላችኋለሁ አሳያችኋለሁ። ምንድነው የሚያሳያቸው ጳውሎስ?
ቀጥታ ወዴት ነው የሚወስዳቸው? ወደ 13 ምዕራፍ 13 ላይ ስለምን ይጀምራል? ስለ ፍቅር ነው የሚናገረው። ከዚህ ሁሉ የሚበልጠውን ከዚህ ሁሉ ይሄን ሊኖራችሁ ይችላል። እነሱ ደግሞ በጣም they are rich with the gifts። ቆሮንቶሶች በጣም ሀብታሞች ናቸው። ትላንት ከዛ ከቴምፕል መጥተው ከአጋንንት ስፍራ በትክክል በግላጭ ከሚያመነዝሩበት ስፍራ መጥተው ጌታን ተቀብለው መንፈስ ቅዱስ ተሞልተው የጸጋ ስጦታን ኤክሰርሳይዝ የሚያደርጉ እንደውም በጣም ብዙ ነቢያቶችና ጸጋ አገልጋዮች ያሉበት ሁሉም ተነስተው ትንቢት ሲናገሩ ዘረ ሰልፍ ይኑር የነቢያት መንፈስ ለነቢያት ይገዛል ተብሎ ሰልፍ የሚይዙበት ቤተክርስቲያን ነው። ግን ጳውሎስ እዚህ ጋር የሚናገረው ይሄ ከዚህ የሚበልጥ አለ። ብዙ ጊዜ መንፈሳዊ ህብረቶች በዚህ ብቻ አይለኩም። መንፈሳዊ ህብረቶች እንዳልኩ ቅድም ተናግሬያለሁ። ጸጋ ስጦታዎች pieces of the presence of God ማሳያዎች ናቸው፣ ፒስሶች ናቸው። ግን ከሁሉ የሚበልጠውን አሳያችኋለሁ ብሎ ይላል ምዕራፍ 13 ቁጥር 1 ላይ ስለ ጸጋ ስጦታ ስላወራ ምን ብሎ ጀመረ? በሰዎች መላእክት ልሳን እንኳን ብናገር በፍቅር ይላል ፍቅር ከሌለኝ እንደሚጮህ ናስ ነኝ እያለ ኮምፓራቲቭሊ እዛ ያሉትን ጸጋ ስጦታዎች አምጥቶ እዚህ ውስጥ ከቶ ከምን ጋር ነው ከሚበልጠው ነገር ጋር እያወዳደረ ታውቁታላችሁ። አንደኛ ቆሮንቶስ ምዕራፍ 13 ያወዳድርላቸዋል። የሚበልጠውን እንዲይዙ ነው አላቸው። የጸጋ ስጦታ መኖሩ በጣም በጣም የሚፈለግ ነገር ነው። ሰጪውንም ይናገራል። መንፈስ አንድ ነው፣ ጸጋ ግን ልዩ ልዩ ነው ተብሎ ተነግሯል። ይሄ ስጦታ ነው። እንደው ምንተወው አይደለም። አይ ፍቅር ነው የሚበልጠው ብለን ዳም እናደርገው ነገር ሳይሆን ያስፈልጋል። ግን ጳውሎስ እዚህ ጋር የሚበልጠውን ነገር ብሎ ይነግራቸዋል። ስለዚህ ለመንፈሳዊ ህብረት የሚበልጠው ነገር ምንድነው ካላችሁኝ በፍቅር ውስጥ መሆን ነው። ክብር ለእግዚአብሔር ይሁን። ለዚህ ነው ጳውሎስ በዚህ ስፍራ ላይ ይሄንን የሚናገረው። ራሴን እንኳን ምን ባደርግ ለእሳት አሳልፌ ብሰጥ። እንዴ ፍቅር ሳይኖር ሰው ራሱ እሳት አሳልፎ ሊሰጥ ይችላል? ሁሉ ጊዜ ጥያቄ የሚሆንብኝ ሌላውን እሺ ችግር የለው ሰው እንዲያው ሰው ለሰው መልካም ነገር ሊያደርግ ይችላል። ለእሳት አሳልፎ ለሰው መስጠት ራስን መስጠት ይቻላል? what about after that? ከዛ በኋላ እንዴት ነው የሚኮነው? ከዛ አንድ ጊዜ መንፈስ ቅዱስ አበራልኝ። ምን እንዳበራልኝ ታውቃላችሁ? ወይም ደግሞ እየሄድኩ በመንገድ ላይ ይሄ ሐሳብ በራልኝ። ቆይቷል። እዚህ ሀገር ከመጣው ነው። እሳትንና የእሳት አደጋን ጥቅም ያወቅኩት እዚህ ሀገር ነው። ልክ በቃ ይገርም። በጣም አንድ ጊዜ በጣም ገረመኝ። ምንድነው የገረመኝ? አንድ ሰው መሬት ላይ ወደቀና በረዶ አንሸራቶ ፖሊስ መጣ፣ አምቡላንስ መጣ፣ እሳት አደጋ መጣ እና ምንድነው ሳልፍ ነው ምንድነው ሰው ተንሸራቶ በረዶ ጥሎት ነው። ይሄ ሁሉ ተንጋግቶ መጣ። ወይ ሀገሬ ሰው አልኩ እና ምን ያህል ቫልዩ እንዳለው እና አንዳንድ ጊዜ እነዚህ እሳት አደጋ ሰራተኞች ምን ይሆናሉ? መስዋዕት ይሆናሉ አይደል? ስለማያውቁት ሰው መስዋዕት ሊሆን ይችላሉ for their professions። ቢጠየቁ ለሰውየው ብለው ሳይሆን የሞያ ግዴታቸው ስለሆነ የተጠሩበት ታርጌት ምንድነው? እሳቱን ማጥፋት ነው እንጂ ሰውየው አይደለም ጉዳያቸው። in a sense እሳቱን አጥፍተው ያው ሬስኪው ለማድረግ ነው፣ ሰውን ለማዳን ነው። ግን ሰውየውን ስለወደዱት ነው? ስለሚያፈቅሩት ነው? አይደለም። ኦኬ ለካ በዚህ ምክንያት በሚደርስባቸው ኢንሲደንስ ራሳቸውን ሊያጡ ይችላሉ። ስለዚህ ምን ሲሆኑ ራሳቸውን አጡ ይባላል? በዚህ ቀንና በዚህ ጊዜ በዚህ ቦታ ላይ በተነሳ ኢንሲደንስ እሳቱን ለማጥፋት የወጣ አንድ የእሳት አደጋ ብርጌድ ምን አደረገ? ህይወቱን አጣ ተብሎ ሊጻፍለት ይችላል። ስለዚህ ከፍቅር ተነስቶ ሳይሆን ከሞያው ግዴታ ተነስቶ ህይወቱን ሊያጣ ይችላል። መንፈስ ቅዱስ ያበራልኝ ነገር ይሄ ነው። ሰው በተለያየ መንገድ ሰው በፍቅር ውስጥ ሳይሆን የተለያዩ ነገሮችን ሊያደርግ እንደሚችል ይሄ ክፍል ይናገራል። ለዚህ ነው ጳውሎስ ከሁሉ የሚበልጠውን ብሎ የሚነግራቸው። ስለዚህ ሁለተኛው የመንፈሳዊ ህብረት ስታንዳርድ በፍቅር ውስጥ መሆን ነው። ክብር ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 13 ላይም ጌታ ኢየሱስ ክርስቶስ ሲናገር 34 እስከ 35 እርስ በርሳችሁ
ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ፣ እርስ በርሳችሁ በፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ትልቁ ትእዛዝ በህብረት መካከል የተሰጠው ትእዛዜ ይሄ ነው የሚለው። ከሁሉ የምትበልጠውን ትእዛዝ ባልንጀራህን በቃ ትእዛዝ የተሰጠው በተለይ ለመንፈሳዊ ህብረት በጣም ወሳኝ እንደሆነ እግዚአብሔር ቃል ይናገራል። እሺ ሶስተኛውን ሐሳብ እናያለን። ሶስተኛው ሐሳብ ፊልጵስዩስ ምዕራፍ 2 ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንደሚሻል ምን ይበል? በትህትና ይቁጠር። ባልንጀራው ከራሱ ይልቅ እንዲሻል ይላል። በጣም ዲፋይን መደረግ ያለበት ሐሳብ ነው። ምንድነው የእግዚአብሔር ቃል ባልንጀራው ከራሱ እንዲሻል? እግዚአብሔር ቃል ምንድነው የሚለን በዚህ ዙሪያ ላይ የሚለው ማየት በጣም ያስፈልጋል። እና ባልንጀራህን እንደራስህ ካንተ እንደሚሻል ቁጥር ብሎ ሲናገር የእግዚአብሔር ቃል የሚነግረን ኮንፊደንሳችሁን እጡ እያለ አይደለም የሚናገረው። ወይም ደግሞ በአንድ ጉዳይ ላይ አንድ ሰው ስኪል ኖሮት ሙያው እንደሌለው እያወቅን ስኪሉ እንደሌለው እያወቅን ለሱ ያንን ነገር መስጠት ማለት አይደለም። ካንተ እንደሚሻል ቁጥር የሚለው ሐሳብ ማለት ነው። እና ብዙ ጊዜ እንቸገራለን። ባለሙያ በሙያው ቦታ ላይ ነው መሆን ያለበት። በቤተ ክርስቲያን ውስጥም ጸጋ ያለው ሰው ቤት ቦታ ነው መሆን ያለበት። ጸጋው ባለበት ቦታ ላይ ነው መሆን ያለበት። አለበለዚያ ምን ያደርጋል? ሺፍቲንግ ይመጣል። ትክክል ያልሆነ ነገር ይሆናል። ይሄ ክፍል የሚናገረው በዚህ መንፈስ አይደለም የሚናገረው። ይሄ ክፍል የሚናገረው ፕራዮር አድርግ፣ ወንድምህን ሪጋርድ አድርግ። ብዙ ጊዜ እንቸገራለን አይደል? እንደሚሻል ለመቁጠር አንሶላ ለመታየት ብዙ ጥረቶች እናደርጋለን። እውነት ነው። አንዳንዴ እኮ ከደረሱብን ባድ ኤክስፒሪየንስ ተነስተን እንትናችንን ስፌር ኦፍ ኢንፍሉዌንሳችን አናስነካም። ለምን? እኛም መቁጠር አንችልም። ደግሞ ወንድሞች ወይም ደግሞ አብረውን ያሉ ሰዎች ደግሞ እንደዛ ሆነን ስንታያቸው ችግር ነው በራሱ። they take an advantage። እንደ ክላውን ሊቆጥሩን የሚችሉበት ሁኔታ አለ። መቀበልም መሆንም አንችልም። ለሰዎች አቬሌብል ስንሆን ዳውን ቱ እርዝ ስንሆን አንዳንዴ ሊረማመዱብን የሚነሳሉ አይደል? በትክክለኛው መንገድ ኤክሰርሳይዝ አላደረግ ነው። አብና ወልድ ግን በደንብ አድርገው ይሄንን በዚህ ክፍል ላይ ያስተምሩናል። ሪጋርድ እናድርግ፣ ፕራዮር እናድርግ ወንድሞቻችንን ነው የሚለው። አሁን ግልጽ ነው አይደል? ሰዎችን ካለ ቦታቸው ማስቀመጥ ወይም ደግሞ አይ በቃ አንተ ትሻላለህ ብሎ ሳይሻል ቀርቶ እኮ ነው የሚሰራ ታስክ እያለ ይደረግ ማለት ነው። ፕራክቲካል የሆነ ነገር መነጋገር ስላለብን ግን ሰዎችን ሪጋርድ ማድረግ፣ ሰዎችን ማቀፍ፣ ለሰዎች ዝቅ እንድንል የእግዚአብሔር ቃል ደፍረን እንናገራለን። it's very foundational። እና እግዚአብሔርም ቃል የሚነግረን ይሄንን ነው። ክፍሉ ላይ ሄደን በደንብ እናነባለን። ይሄን የምንማረው ህብረትን የምንማረው ከአብ ከወልድ ከመንፈስ ቅዱስ ነው። ወንድሞች እና እህቶች ከሥላሴ ነው የምንማረው። ዛሬ የምንቀዳው ትምህርት የሥላሴ ትምህርት ነው። አሜን። ሚስጥር እኮ ነው ይሄ። ዓለሜን አትቀበልም። አሁን እኮ ሰው ሁሉ ሰልፍ ፕሮሞት የሚያደርግበት ፎሎወሩን የሚቆጥርበት እኮ ዘመን ላይ ነው ያለ ነው። አይሰራም እኮ ይጋጫል እኮ። ይጋጫል።
እኛ ያለንበት እኮ ከባድ ሲስተም ውስጥ እኮ ነው። የጌታ ጸጋ ደግፎን ነው እንጂ እችን ታህል እንኳን የጌታን ነገር ይዘን ለመቆየትና በትንሹ የእግዚአብሔርን ቃል ለመኖር መሞከር ጸጋ ረድቷችሁ ነው እንጂ ይሄን ታህል እንኳን በራሳችን የሚቻል አይደለም። ዲማኒክ ነው መጽሐፍ ቅዱስ። ዓለም በክፉ እንደተያዘ እናውቃለን ነው የሚለው እግዚአብሔር። ተይዟል። ኦኩፓይድ ሲስተሙ፣ ኦኩፓይድ ኢንተርቴይንመንቱ፣ ኦኩፓይድ ቴክኖሎጂ፣ ኦኩፓይድ ነው። ጥሩልኝ። ይሄ ሁሉ እኛን ኢንገልፍ ለማድረግ ነው። በዚህ ስርዓት ውስጥ በመንፈሳዊ ህይወት ውስጥ ላሉ ሰዎች ስርዓት የማይመች ስርዓት ነው ያለው። ስለዚህ ማይንድ ሴታችንም ወደዛ የተቀረጸ ነው። ለዚህ ነው መንፈሳዊ ህብረት የሚያስቸግረን። ለዚህ ነው ቤተክርስቲያን እየተቆራቆዘች እዚህ የምትደርሰው። ለምን? this is foundational። ወደንም ጠላን እንተግብረውም አንተግብረውም የእግዚአብሔር ቃል ነው። አሜን። ኮምፕሮማይዝ አይደረግም። ካልኖር ነው ወደፊት የምንኖረው ነው የሚሆነው። አሜን። እግዚአብሔር ቃል በዚህ ክፍል ላይ ሁላችንም እዛው ክፍል ላይ እንሄዳለን። ፊልጵስዩስ ሜቢ ይሄንን ሐሳብ ይጨርስና የዛሬውን ትምህርታችን እዚህ ላይ እናበቃለን። አነበዋለሁ። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናት ቢሆን፣ የመንፈስ ህብረት ቢሆን ይላል። ምህረት ርኅራኄ ቢሆን ደስታዬን ፈጽሙልኝ ይላል። በአንድ ሐሳብ ምን በሉ ተስማሙ። አንድ ፍቅር፣ አንድ ልብም፣ አንድ ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወደ ከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። በከንቱ እንኳን አታድርጉ። በከንቱ ውዳሴ እንኳን አታድርጉ። ለይስሙላ አታድርጉ። ሂፖክራት አትሁኑ እግዚአብሔር። ነገር ግን እያንዳንዱ ባልንጀራው ነው የሚለው ከራሱ ይልቅ እንዲሻል በትሕትና ምን ይበል ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ ይህ የነበረ ሐሳብ፣ ይሄ ሐሳብ በማን ውስጥ ያለ ሐሳብ ነው? በክርስቶስ ውስጥ የሆነ ሐሳብ፣ በሱ ውስጥ ያለ ማይንድ ሴት ነው። ስለ ማይንድ ሴት ነው የሚያወራው። በክርስቶስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል እግዚአብሔር ቃል። ይሄንን ስላወራ ነው። የክርስቶስ ሐሳብ ምንድን ነው? እሱን ተነጋግረን እንጨርሳለን። ቁጥር 6 ላይ ይመጣል የክርስቶስን ሐሳብ ሲጀምር ምን ይላል? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ምን አለም አልቆጠረውም። ቅድም ያልነውን ሐሳብ ነው እያወራሁላችኋል። እንዴት እንደተገበሩት ለማየት ነው። ጌታ ኢየሱስ ክርስቶስ ወደ አብ ሲጸልይ ምን አለ? እኔና አብ አንድ። አያችሁ፣ ሮል ሞዴላችን ስላሴዎች ናቸው። አሜን። ስለዚህ እንዳትረሱ የስላሴ ትምህርት የተማረ ነው። መተካከል መቀማት እንደሚገባ ነገር አልቆጠረም። ነገር ግን አያችሁ፣ ክብር እያለው ምን ይዞ መጣ ይላል? የባሪያን መልክ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ማለት ሁሉን ነገር እየቻለ ዮሐንስ ራእይ ላይ በተገለጠበት መገለጥ እየቻለ ባዶ አደረገ። መጽሐፍ ቅዱስ ኢሳይያስ 53 ላይ የሕማም ሰው ደዌን የሚያውቅ ጌታ ኢየሱስ ክርስቶስ ሲያዩት እንኳን የሚጥም አይደለም፣ ደዌን የሚያውቅ የሕማም ሰው ያገገመ ሰው ተመቶ የደቀቀ የቆሰለ በምስሉ እንደ ሰው ተገኝቶ ራሱን ምን አለ ይላል? አዋረደ፣ ለሞትም ይኸውም በመስቀል ሞት እንኳን ምን አለ? ይሄ ነው በክርስቶስ ውስጥ ያለው ሐሳብ። ከዛ በኋላ እዚህ ጋር ደግሞ የማን ተግባር ነው? የአብ ተግባር መጣ። በዚህ ምክንያት ይሄን በማድረጉ ምክንያት በዚህ ምክንያት ደግሞ እግዚአብሔር ይላል አሜን ያለ ልክ ምን አለው? ከፍ አደረገው፣ ከስምም ሁሉ በላይ ስምን ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ በምላስ ሁሉ ላይ እግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው አለ። አሜን። በደንብ ፐርፎርም አድርገውታል አብና ወልድ ራሱን አዋረደ እየቻለ መተካከል አድርጎ መቁጠር እየቻለ ሳይቆጥር ራሱን አደረገ ይላል። እኩል ናቸው። አብ ወልድ መንፈስ ቅዱስ እኩል ናቸው። ራሱን ባዶ አደረገ።
በሰውም የባሪያን መልክ ይዞ መጣ ይላል እግዚአብሔር ቃል። ይህን በማድረጉ አያችሁ ለአብ ራሱ ምን አደረገ? የታዘዘው እስከ መስቀል ሞት ድረስ የታዘዘው ነው። አብ እንደዚህ ይሁንልኝ አለው ወልድን። ወልድ እስከ መስቀል ድረስ ይሄው አንተን ካስደሰተ ብሎ ፕራዮር አደረገ። ክብሩን ተወና ምን አደረገ? ታዘዘ እስከ መስቀል ድረስ። ከዛ በኋላስ የእግዚአብሔር ቃል ምን ይለናል እዛው ስፍራ ላይ? በዚህ ምክንያት ብሎ ነው የሚጀምረው። እግዚአብሔር ያለ ልክ አብ አድቫንቴጅ አልወሰደበት። ለዚህ ነው ቅድም የተናገርኩት። አሁን ዝቅ ስናደርግ አድቫንቴጅ ወሳጆችም ስላሉ ማለት ነው። አድቫንቴጅ አትውሰዱ። ለትህትና ሩም መክፈት መቻል አለብን። ሰዎችን አንውሰድ። ከሌ እንደዚህ ነው የሆነ ፐርሰናሊቲያቸውን እንደ ክላውን መቁጠር የለብንም። አብ ያለ ልክ ኢየሱስ ምን አደረገው ይላል? ከፍ ከፍ አደረገው። አያችሁ ከዛ ወጣውን ህይወት ነው ዮሐንስ መልእክት ላይ የሚተርክልን። ህይወት ተገለጠኛም እስከ መስቀል ድረስ ክርስቶስ ስለታዘዘ። ክብር ለእግዚአብሔር ይሁን። ያ ህይወት ያኖራል። ሃሌሉያ። እስቲ ቆመን እንጸልያለን። ይሄ ህይወት በህይወታችን እንዲንቀሳቀስ አብና ወልድ የታዘዘበት ህይወት መካከላችን አለ። ሃሌሉያ። ያ ሐሳብ ዛሬም በመካከላችን እንዲሆን ዛሬም እንጸልያለን። ለህብረታችን መለኪያ እንዲሆን የእግዚአብሔር ቃል መለኪያ እንዲሆን ሃሌሉያ። ይሄ መንፈስ እንዲሰጠን ወገኖች አስተውሉ። በዚህ ስፍራ ያለን ሰዎች ቅዱሳን የእግዚአብሔር ቤተሰቦች ሁላችን ዛሬ በእግዚአብሔር እውነት ቃል ላይ ለመተከል ራሳችንን ለቃሉ እውነት ኤክስፖዝ የምናደርግበት ጊዜ እንዲሆን በህብረታችን ውስጥ አድቫንቴጅ የምንወስድበት ሳይሆን ሃሌሉያ። አያችሁ እንዴት እንደሚጣፍጥ ወንድሜ ከኔ ይሻላል ብሎ መቁጠር እንዴት እንደሚጣፍጥ አብና ወልድ አሳዩን። እንዲህ ቢሆን ኖሮ ሁላችን ወደ ታች ባልን ነበር ወገኖች። ግን ይህ የመንፈሳዊ ህይወት የመንፈሳዊ ህብረት መለኪያ ነው ወገኖች። እንጸልያለን። ሃሌሉያ። ጌታ ሆይ ወደ ቃል እውነት መመለስ ስለበዛልን ህይወት ስላካፈልከን ህይወት እናመሰግንሃለን። ከመታዘዝ የወጣውን ህይወት ስለሰጠን ይህ ህይወት ዛሬም ካንተ ጋር ኮኖይኒያ እያደረግን ስላለን ይህን ህብረት እየበላን ይህን የህይወት እንጀራ እየበላን ስለተሰበሰብን በህይወት እንጀራ ማዕድ ስር ስለተሰበሰብን እናመሰግንሃለን። ኦ ሃሌሉያ። ስብሰባችን በህይወት እንጀራ ዙሪያ ስለሆነ ሃሌሉያ። የመጣነው የህይወት እንጀራ ልንበላ ነው። ሃሌሉያ። ህይወት በመካከላችን ተገልጦ ለማየት ነው። ሃሌሉያ። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው እንደሚል ቃል ሃሌሉያ። ወገኖች የሰማነው ቃል እውነት ነው። ሃሌሉያ። ቃል የያዘን አባባ ቃል ይህን ጉባኤ ይቀድሰው። ቃል ይቀድሳልና እንደሚል ቃል ሃሌሉያ። ከመጣው ቃል የተነሳ መቀደስ ይሁን። ሃሌሉያ። መቀደስ ይሁን። ሃሌሉያ። መቀደስ ይሁን። ሃሌሉያ። ቃል ይቀድሳልና ሃሌሉያ። ከዓለም አባቶይ ከዓለም አውጣቸው አልልም፣ በዓለም ግን እያሉ ጠብቃቸው። ቃል ምን ይላል? ይቀድሳልና ሃሌሉያ። ቃል ይቀድሳል። ቃሉን መቀደስ እንድን በመንፈስ እንሁን። ተውት ሁሉን ነገር ሃሌሉያ። ቃል ይቀድሳል። ሃሌሉያ። ቃል ሳንቲፋይ ያደርጋል። ወደ እውነት ወደ ጽዮን ተራራ ያደርሳል። ሃሌሉያ። ደስ የሚሰኝበት መንፈሳዊ ጉባኤ እንዲሆን ሃሌሉያ። ቃል እውነት ነው አባባ። ቃል ይቀድሳል። ሃሌሉያ። ለህብረታችን ህይወት ይሰጣል። ለህይወታችን ህይወት ይሰጣል። ሃሌሉያ። ዛሬ የደከመ ህይወት እንኳን ቢኖር ሪቫይቭ እንዲያደርግ እንጸልያለን። ለህብረት የደከመ ህይወት ቢኖር ሪቫይቭ እንዲያደርግ እንጸልያለን። ይህ ጉባኤ ሃሌሉያ የሕያዋን ጉባኤ ነው። የሕያዋን ጉባኤ አብና ወልድ የታደሙበት ጉባኤ፣ አብ ወልድ መንፈስ ቅዱስ የሚገኙበት ፕሬዘንሳቸው ያለበት ጉባኤ ነው። ሃሌሉያ። ወገኔ አንተ የከበርክ ነህ። ህብረትህ ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ሃሌሉያ። መንፈስ ቅዱስ
ከአብ ከወልድ ጋር ህብረት እያደረገ ከኛ ጋር በዚህ ያለ በሁሉ ስፍራ የሚገኝ መንፈስ ቅዱስ ሃሌሉያ። ጸልዩ፣ እንጸልይ። this is the moment። በቃ ቤተክርስቲያን በዚህ ላይ ስታብሊሽ እንድትሆን ይሄ መልህቋ እንዲሆን እንጸልይ ለጊዜው ወገኖቼ። ይሄ ቀን የተለየ ነው። ይሄ ቀን አልተደገመም። እግዚአብሔር ይሄ ቀን እንዳይደገም አድርጎ ሰርቶታል። በቃ ነገራችንም እንዳይደገም እዚሁ ላይ ጥለን እንድንሄድ እንጸልይ። ሃሌሉያ። ኮኔክት እናድርግ። በዚህ ሰዓት የጌታ መንፈስ አለ። ሃሌሉያ። ከሁሉ ይበልጣል በዚህ መገኘት። አብና ወልድ መንፈስ ቅዱስ ወዳሉበት ጉባኤ የከበረ ጉባኤ ነው። ሃሌሉያ ሃሌሉያ። ፕራዶስ ሃሌሉያ። ባንተ ውስጥ ይሰራል። ሃሌሉያ። ባንቺ ውስጥ ይሰራል። ጸጋ ልዩ ነው የሚለው መንፈስ ግን አንድ ነው። መንፈስ ግን አንድ ነው። ጸጋ ልዩ ነው። ሃሌሉያ። እንደወደደ ይሰራል። ሃሌሉያ። የዚህ ጉባኤ መሰረት የዚህ ጉባኤ ሴንተር ክርስቶስ ነው። ማዕከሉ ክርስቶስ ነው። ዲኖሚኔተሩ ክርስቶስ ነው። ህይወቱ ክርስቶስ ነው። ሃሌሉያ ሃሌሉያ። ማዕዱ የክርስቶስ እንጀራ ነው። ማዕዱ የህይወት እንጀራ ነው። ህይወት ይመላለስበታል የጉባኤ ህይወት ይመላለስበታል የጉባኤ ህይወት ይመላለስበት በኢየሱስ ስም። ህይወት ይታደስበት በኢየሱስ ስም። ፈውስ ይሁንበት በኢየሱስ ስም። መፈታት ይሁንበት በኢየሱስ ስም። መፈታት ይሁንበት በኢየሱስ ስም። መገኘት ይብዛ በኢየሱስ ስም። ፕራዶስ ራዶስ ሃሌሉያ። ባንተ ውስጥ የሚጮህ መንፈስ አለ። የአብና የወልድ መንፈስ ባንተ ውስጥ አለ። በመካከል አለ ከበረ። ሃሌሉያ ሪሞስ የታዘዛለ። ሃሌሉያ። ይሄን ህይወት ሰርቭ ያደረገ እስከ መስቀል ድረስ ሰርቭ ያደረገ እንካችሁ ያለ እኔ የህይወት እንጀራ ነኝ እንዳለ። ሃሌሉያ። ተካፍለናል። ስጋውን ተካፍለናል። አሜን በለኝ። ስጋውን ተካፍለናል። እማወራው ሌላ ነገር አይደለም። ስለ ስጋው ነው የማወራው። ኢየሱስ ስጋዬን ብሉ ባለ ጊዜ እንደጠፉት ሳይሆን ያ ጉባኤ አይደለም። አሳና ዳቦ የሚበላው ጉባኤ ሳይሆን ስጋውን የሚበላ ጉባኤ ነው። ሃሌሉያ። መንፈሳዊ ህብረት ስጋውን የሚበላ ጉባኤ ነው። ኢየሱስን የሚያውቅ ሚርኮባዳቫ ምን ፈልገ መጣ? ስጋውን ወይስ እንጀራ? ምን ፈልገ መጣ? አሳ ዳቦ ወይስ ህይወቱን? ሜሶፖራ ያ የተቀበልከው ህይወት። ሃሌሉያ። አሳና ዳቦ ያንስበታል። ማሎስታ ሄርባቱ ጋምፓሬ ኢየሱስ አመስግኑ። ተለቀቁና ጸልዩ። ኦቫናማይታ መንፈስ ቅዱስ ህይወት አለ በዚህ። አንተ ነገርህን የሚሰራ ህይወት አለ። ቤትህን የሚሰራ ህይወት አለ። የክርስቶስ ህይወት። ሃሌሉያ። ህይወትና በረከት እኮ ታዟል ነው የሚለው ብራዘር። ታዟል። በመንፈሱንና ብላ በመንፈሱን ሞኙን ለእግዚአብሔር ነገር የማውራው እግዚአብሔር ቃል ነው። እኛ ዳቦና አሳ ፈላጊዎች አይደለንም፣ ህይወቱን እንጂ። እኔ የህይወት እንጀራ ነኝ እንዳለ ጌታ። ሃሌሉያ። በልተናል፣ ጠጥተናል ደሙን። ሃሌሉያ። ኢፕሮዳላቫስ ተካፍለናል። ተካፍለሻል። ባንቺ ይሰራል። ሃሌሉያ። ሞቱ ባንተ ይሰራል። ሞቱ ባንተ ይሰራል። ሃሌሉያ። ህይወቱ ባንተ ይሰራል። ትንሳኤው ባንተ ይሰራል። በነገር ላይ ትንሳኤ ይዞ ይመጣል። ሃሌሉያ። ሬቮሎቦስ ፓራጋልቶስ ጥራበት። ሃሌሉያ። በነገር ላይ ክርስቶስን ጥራበት። የክርስቶስን ህይወት ጥራበት። ሃሌሉያ። ኢየሱስ ወንዝ ነኝ አለ ጌታ። እኔ የህይወት ወንዝ ነኝ። ይኸው ጥቂት ጠጥተህ ከሆድ የህይወት ወንዝ ይፈልቃል። መጽሐፍ ሲናገር ወደ እኔ ይምጣ ይላል የእግዚአብሔር ቃል። ወደ እኔ ይምጣ። ማንም የተጠማ ቢኖር ወደ እኔ ይምጣ። ከጠጣ በኋላ አንድ ብርጭቆ ጠጥቶ መጽሐፍ ቅዱስ ሲናገር ከሆዱ የህይወት ውሃ ወንዝ። ውሃ ጠጥተህ ወንዝ ይወጣል። ከሆዱ የህይወት ውሃ ወንዝ ይፈልቃል ይላል። ብርቱ ነህ ጌታ ሆይ።
በቃልህ ስለመጣህልን፣ ስለረዳህን፣ ፖዚሽናችንን ስላሳየህን፣ የተጠራንበት ህብረት መንፈሳዊ አብ ወልድ መንፈስ የሚገኙበት ስለሆነ ቃል እውነት ነው። በቃል ደግሞ ቀድሳቸው እንደሚል ዛሬ መጣው ቃል ስለቀደሰን፣ ላንተ ብቻ ስላደረገን፣ ላንተ ብቻ የክብር ዕቃ ስላደረገን፣ አይኖች ሁሉ ወደ ክርስቶስ እንዲሆኑ ስላደረገን ጌታ ሆይ የተሰራውን ስራ ለካ ወንድሜ ከኔ ይሻላል በሚል የተሰራ የህይወት መስዋዕትነት እንደሆነ ገባን። ጌታ ሆይ ለሞትም እስከ መስቀል ሞት እንኳን የታዘዘ ሆነ ይላል። በመታዘዝ የተገኘ ህይወት። ሃሌሉያ። አየህ ወንድሜ ከኔ ይሻላል ማለት የክርስቶስ ሐሳብ ነው። ክርስቶስ ለአብ የታዘዘበት መንፈስ ነው። ማርካ ባላቫጃናማስ ብርቅነ ኢየሱስ ጌታ ሆይ በመካከላችን ያለውን ነገር እንድናከብር እርዳን። የከበረውን መንፈሳዊ ህብረት እንድንይዝ አባባ እኛ የተጠራንን ተጠርተን የወጣን ህዝብ ነን ጌታ ሆይ